ሰላም የቻናል የተከታዮች እንደምን ሰነበታችሁ? ዶክተር ወንዶሰን ነኝ። ዛሬ ስለ ፊንጢጣ ክንታሮት የተወሰነ ነገር ለማለት መጥቻለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጠይቃለሁ። ቀደም ብዬ እንደጠቀስኩት የዛሬው ርዕሴ የፊንጢጣ ክንታሮት ነው። ስለዚህ በመጀመሪያ የፊንጢጣ ክንታሮት ምንድነው የሚለውን ስናይ እንግዲህ የፊንጢጣ ክንታሮት ማለት ብዙ ሰው ያውቀዋል እና በፊንጢጣ አካባቢ ያሉ የደም ቧንቧዎች ወይም ብለድ ቪዜልስ የምንላቸው እኛ ከመጠን በላይ መወጠር ምክንያት የሚመጣ ህመም ነው ማለት ነው። የደም ቧንቧዎች እዛ ጋ ያሉት የደም ቧንቧዎች ከመጠን በላይ ሲወጠሩ የሚመጣ ህመም ነው። ስለዚህ ይህ ህመም በጣም የተለመደ አይነት ህመም ነው። ብዙ ሰው ላይ ይከሰታል። እንግዲህ የኛ ሀገር ላይ እንኳን ዳታ አላገኘሁም፣ ግን ለምሳሌ አሜሪካ የተሰራ ጥናት ሳይ ወደ 10 ሚሊዮን የሚሆን የአሜሪካ ህዝብ ሄሞሮይድ ወይም ክንታሮት እንዳለባቸው ሪፖርት አድርገዋል ይላል። ያ ማለት ከአጠቃላይ ህዝቡ ወደ 4.5% አካባቢ የሚሆነው ማለት ነው። እና ይህ ህመም የትኛውም ቦታ ላይ በጣም የተለመደ ህመም እንደሆነ ይታወቃል ማለት ነው። ምልክቶቹ ምንም ናቸው ብለን ስናይ እንግዲህ ይሄ በሽታ የትኛውም እድሜ ላይ ሊከሰት ይችላል። ምልክት ላይኖረው ይችላል። ብዙ ሰዎች ላይ ከ30 እስከ 40% የሚሆኑ ሰዎች ላይ ምልክት ላይኖረው ይችላል። ምልክት ካለው ምን ሊሆን ይችላል? አንደኛ ማሳከክ ወይም የማቃጠል ስሜት ሊሆን ይችላል። ፊንጢጣ አካባቢ የማሳከክ ወይም የማቃጠል ስሜት። ሁለተኛ ደም መፍሰስ፣ በተለይም ቀይ ደም ከሰገራ ጋር መፍሰስ የተለመደ ምልክት ነው የኪንታሮት የፊንጢጣ ኪንታሮት ወይም የሄሞሮይድ። ሌላው ደግሞ ምናልባት እዛ የተወጣጠሩት የደም ቧንቧዎች ጋር የደም መርጋት ወይም መጓጎል ከተከሰተ ኃይለኛ የሆነ የህመም ስሜት ሊፈጥር ይችላል። እነዚህና ሌሎች ምልክቶች ሊኖሩት ይችላሉ ማለት ነው። ግን ቅድም እንዳልኩት ብዙ ሰዎች ኑሮባቸውም ምልክት ላይኖራቸው ይችላል። ሌላው አይነቶች አሉት የፊንጢጣ ኪንታሮት የሚባለው ኢንተርናል እና ኤክስተርናል ሄሞሮይድ ብለን ልንከፍለው እንችላለን። ወይም በውጭ በኩል የሚወጣና በውስጥ በኩል የሚወጣ። ያው ምስሉ ላይ እንደሚታየው ኤክስተርናል የሚባለው ውጭ ላይ ነው የሚወጣው። ኢንተርናል የሚባለው ደግሞ ብዙ ጊዜ በውስጥ በኩል ነው ማለት ነው። ይሄ ኢንተርናል ወይም በውስጠኛው በኩል የሚወጣው ኪንታሮት ደረጃዎች አሉት። ከደረጃ 1 እስከ ደረጃ 4 አሉት። ደረጃ 1 የምንለው ታካሚ ወይም ታማሚው ኪንታሮቱ አለበት፣ ምልክት ሊኖረው ይችላል። ለምሳሌ ደም መፍሰስ ሊኖር ይችላል፣ ግን አይወጣም፣ ኪንታሮቱ ወደ ውጭ አይወጣም ማለት ነው። ደረጃ 2 የምንለው ከሆነ ሰውየው ሰገራ በሚወጣበት ጊዜ ወይም ደግሞ በሚያምጥበት ጊዜ ወደ ውጭ ይወጣል፣ ግን በራሱ ይመለሳል። ደረጃ 3 የምንለው አሁንም ታማሚው ወይም ታማሚዋ በሚያምጥበት ሰዓት ወይም ሰገራ በሚወጣበት ሰዓት ወደ ውጭ ይወጣል፣ ዘን የሚመልሰው ራሱ ታማሚው ነው ማለት ነው፣ በራሱ አይመለስም። ደረጃ 4 ላይ ከደረሰ ያው አይመለስም፣ ወደ ውጭ የወጣ ነው ማለት ነው። ስለዚህ ያው ይሄ ደረጃውን ማወቁ ለሕክምናውም ይጠቅመናል ማለት ነው። ሕክምናው በደረጃው ስለሚወሰን ዘን ሕክምናውስ እንዴት ነው ብለን ስናይ እንግዲህ ሕክምናው አንደኛ ምልክቶቹን ማከም ሊሆን ይችላል። ሁለተኛ ደግሞ ራሱን በሽታውን ወይም ኪንታሮቱን ማከም። ምልክቶቹን ስለማከም ስናይ ምልክቶቹ ማለት ቅድም የጠቀስኳቸው ለምሳሌ ማሳከክ፣ በተለይ ማሳከክ እና ማቃጠል ስሜት ካለው እንዴት ሊታከም ይችላል? አንደኛ አንቲ ሄሞሮይዳል ክሬምስ የሚባሉ መድኃኒቶች አሉ፣ ወይም ደግሞ በታብሌት መልክ አሉ። ስለዚህ እነዚያን ክሬሙን ፊንጢጣ አካባቢ በመቀባት በቀን አንዴ ሊሆን ይችላል፣ 2 ጊዜ እንዳስፈላጊነቱ እሱን በመቀባት ማቃጠል ወይ የማሳከክ ስሜት ካለው እሱን
እንዲቀንስ ማድረግ ይቻላል ማለት ነው። ሌላው እንዳልኩት በክኒን መልክ ወይም ሰፖዚተሪስ የምንላቸው አሉ። እሱን ደግሞ የቀጥታ በማስገባት በፊንጢጣ አሁንም ይሄን የማሳከክ ወይም የማቃጠል ምልክት ማከም ይቻላል ማለት ነው። ግን ብዙ ጊዜ በሐኪም ቢታዘዝ ጥሩ ነው። ዝም ብሎ ከፋርማሲ እየገዙ ለረጅም ጊዜ መውሰድ አይመከርም። ምክንያቱም በተለይ ክሬሙ ሃይድሮኮርቲሶን የሚባል መድኃኒት በውስጡ ያለው ከሆነ ይሄ ደግሞ ለረጅም ጊዜ ሲወሰድ የራሱ የሆነ የጎንዮሽ ጉዳት ስላለው ለረጅም ጊዜ ከአንድ ሳምንት በላይ እንዲወሰድ አይመከርም። የሃይድሮኮርቲሶን የሚባል ክሬም መድኃኒት በውስጡ ያለው ክሬም ከሆነ ማለት ነው። ስለዚህ ይህ መድኃኒት ሲወስዱ ሐኪም ቢያማክሩ የተሻለ ይሆናል ማለት ነው። ሌላው ይሄን ማቃጠሉን ወይ ማሳከኩን ለመቀነስ ምን ማድረግ ይቻላል? ሲት ባዝ የሚባል አለ። ሲት ባዝ ምን ማለት ነው? ውሃ ለብ በማድረግ ወይም በሞቀ ውሃ እዛ ፊንጢጣ አካባቢ መዘፍዘፍ ለተወሰነ ደቂቃ ከ10 እስከ 15 ደቂቃ መዘፍዘፍ የተወሰነ ሞቅ ባለ ውሃ። ይሄን በቀን ከ2 እስከ 3 ጊዜ በማድረግ እነዚህ ምልክቶች መቀነስ ይቻላል ማለት ነው። ግን አንድ ሰው ለብ ያለ ውሃ ሲጠቀም ለሲት ባዝ ምንም አይነት ነገር መጨመር የለበትም። ሳሙና እና የመሳሰሉ ነገሮች እንዲጨመሩ አይመከርም ማለት ነው። ሌላው ደግሞ ራሱን ሄሞሮይዱን ወይም ክንታሮቱ እንዴት ይታከማል ብለን ስናይ የመጀመሪያው ነገር በእርግጥ በደረጃው ይወሰናል። ያው ለኢንተርናል ሄሞሮይድ ደረጃ 1 እና ደረጃ 2 ከሆነ ምንድነው የመጀመሪያው ነገር ኮንስቲፔሽን ወይም ድርቀትን ወይም ለረጅም ሰዓት ማማጥን ማስወገድ ነው። ይሄን የሆድ ድርቀትን እንዴት እናስወግዳለን? ማስወገድ ይቻላል ብለን ስናይ አንደኛው አመጋገብ ነው። ስለዚህ ብዙ ፋይበር ያላቸውን ምግቦች መመገብ ይመከራል። ብዙ ፋይበር ያላቸው ምግቦች ምን ናቸው ብለን ስናይ ምክንያቱም እነዚህ ብዙ ፋይበር ያላቸው ምግቦች ያው ሰገራ እንዲለሰልስና ሰውየው እንዳያመጥ ወይም ድርቀት እንዳይኖረው ያደርጋሉ። ያ ደግሞ ክንታሮቱ እንዳይባባስ በማድረግ ያው እንዲሻሻል ያደርገዋል ማለት ነው። ስለዚህ እነዚህ ሃይ ፋይበር ያላቸው ወይም ብዙ ፋይበር ያላቸው ምግቦች የሚባሉ ለምሳሌ አትክልትና ፍራፍሬ በደንብ ፋይበር አላቸው። እነሱን አዘውትሮ መጠቀም ይመከራል። ሌላው ደግሞ ይሄ ጥራጥሬ እህሎች የምንላቸው እነሱም ፋይበር አላቸው። እነሱን በደንብ መጠቀም ያስፈልጋል። ስለዚህ የሚመከረው እንግዲህ አንድ ሰው ቢያንስ በቀን ከ25 እስከ 30 ግራም ፋይበር ያለው ምግብ ቢወስድ ጥሩ ነው። ድርቀትን ለመከላከል ተብሎ ይመከራል ማለት ነው። እያንዳንዱ ምግብ የራሱ ለምሳሌ አንድ ሙዝ መካከለኛ ሙዝ ወደ 3 ግራም አካባቢ ፋይበር አለው ተብሎ ይታሰባል። ስለዚህ እንደዛ በማድረግ በደንብ ፋይበር ያላቸው ምግቦች በመውሰድ መከላከቻ የሆድ ድርቀትና ሄሞሮይድን ወይም ክንታሮትን ማከም ይቻላል ማለት ነው። ምናልባት ምግብ ላይ በቂ ፋይበር አላገኝም ብሎ የሚያስብ ሰው ካለ ደግሞ በደንብ ፋይበር ያላቸው የሚሸጡ ሰፕሊመንትስ የሚባሉ ፋይበር ያላቸው እንትኖች አሉ። በፋርማሲ ሊሆን ይችላል ወይም ሌላ ሱፐር ማርኬት ጋር ሊሆን ይችላል። እነዛን ሂዶ በመግዛት መጠቀም ይቻላል ማለት ነው። ሌላው አልኮል እና ይሄ ቅባት የበዛባቸው ምግቦች ፋይበር መጠናቸው በጣም አነስተኛ ስለሆነ አይመከርም። የሆድ ድርቀትን ያባብሳል። አልኮል መጠጣት፣ ስብ በደንብ ወይም ቅባት ያላቸውን ነገሮች መጠቀም። ስለዚህ እነዚህን ነገሮች ማስወገድ ያስፈልጋል ማለት ነው። ሌላው ድርቀትን ለመከላከል ውሃና ፈሳሽ ነገር በደንብ መጠቀም ያስፈልጋል። በተለይ ውሃ በደንብ መጠጣት ያስፈልጋል። ስለዚህ አንድ ኪንታሮት ያለበት ሰው ቢያንስ በቀን ከ1.5 እስከ 2 ሊትር ውሃ መጠጣት ያስፈልጋል ማለት ነው። ስለዚህ እነዚህን ነገሮች አድርጎ ምናልባት ለውጥ ከሌለው ከ6 እስከ 8 ሳምንት እነዚህን ነገሮች ያደርጋል። ለውጥ ከሌለው ወደ ሐኪም ጋር ሄዶ ማማከር ያስፈልጋል ማለት ነው። ሌላው ደግሞ ደረጃ 3 እና 4 ከሆነ የግድ ወደ ሐኪም ጋር ሄዶ ወደ ማማከር ያስፈልጋል ማለት ነው። በተለይም የቀዶ ሕክምና ስፔሻሊስት ጋር ሄዶ መታየት ያስፈልጋል።
የቀዶ ሕክምና ሊያስፈልገው ስለሚችል አሁን ላይክ ብዙ ሰው ጋር ያለው አመለካከት ኪንታሮት የፊንጢጣ ኪንታሮት በዘመናዊ ሕክምና አይታከም ብለው የሚያስቡ ሰዎች ገጥሞኛል። የሚታከመው ይሄ በባህላዊ ሕክምና ነው ብለው የሚያስቡ ሰዎች ማለት ነው። ግን ይሄ ስህተት ነው። በደንብ ዘመናዊ ሕክምና አለው መታከም ይችላል ማለት ነው። እና ደረጃ 3 ወይ 4 ከሆነ እንግዲህ እንደ እንትኑ የተለያዩ አይነት የሕክምና ዘዴዎች አሉ። ስለዚህ ያ በሐኪሙ ነው የሚወሰነው። እኔው ግን ታካሚ ሄዶ መታየት ይኖርበታል ማለት ነው። ደረጃ 3 ወይ 4 ከሆነ ወይ ደግሞ ደረጃ 1 እና 2ም ሆኖ ለሁለት ወር ያክል ቅድም ያልናቸውን ነገሮች ካደረገ በኋላ ለውጥ የማይኖረው ከሆነ ሐኪም ጋር ሄዶ መታከም ይኖርበታል ማለት ነው። ቅድም እንዳልኩት አንዱ ችግር ይሄ ከፊንጢጣ ኪንታሮት ጋር ተያይዞ ብዙ ሰዎች ወደ ባህላዊ ሕክምና ይሄዳሉና ባህላዊ ሕክምና ተደርጎላቸው ሌላ የተወሳሰበ ችግር ገጥሟቸው የሚመጡ ሰዎች አይተናል። ለምሳሌ ኢንፌክሽን ሊሆን ይችላል። ያው ባህላዊ ሕክምና የተለያየ ዘዴ ይጠቀማሉ። አንደኛው በመላጭ በሆነ ነገር ይቆርጧቸዋል። ሌላው ደግሞ እዛው ላይ የሆነ ከእጽዋት የተዘጋጀ ሊሆን ይችላል መድኃኒት የሚቀቧቸው አሉ። የተለያየ አይነት ዘዴ ነው የሚጠቀሙትና ለምሳሌ በምላጭ ሲቆርጡ የሚጠቀሙት ምላጭ ወይ ንጽህናውን ያልጠበቀ ሊሆን ይችላል። ስለዚህ ለኢንፌክሽን ያጋልጣቸዋል። አንድ ሁለተኛ ከመጠን በላይ ደም ፈሷቸው ለህይወታቸው አደጋ ሊሆን ይችላል። እና ሌሎችም ሌላ ደግሞ ለምሳሌ በቅድም እንዳልኩት በንጽህናውን ባልጠበቀ ወይም ባሮዬ ምላጭ ተቆርጦ በቴታነስ ይዞት መጥቶ የሞተ ሰው ገጥሞን ያውቃል። ስለዚህ ብዙ አንደኛ በባህላዊ ሕክምና መታከም ብዙ ጣጣዎች ሊያስከትል ስለሚችል፣ ሁለተኛ ሄሞሮይድ ወይም የፊንጢጣ ኪንታሮት በዘመናዊ ሕክምና መታከም የሚችል ስለሆነ ማንኛውም ሰው ወደ ዘመናዊ ሕክምና መምጣት እንዳለበት መምከር ያስፈልጋል ማለት ነው። አመሰግናለሁ።